ሄይ ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች ሰላም ናችሁ ወይ? በዛሬ ቪዲዮአችን ያው እንደሚታወቀው ኢትዮጵያ ውስጥ ባይናንስ ፒቱፒ ተዘግቷልና መግዛትና መሸጥ እየተቻለ አይደለም። እንዴት አድርገን ነው አሁን ባይናንስ አፕሊኬሽን ላይ ሌላ አፕሊኬሽን ላይ ሳንሄድ ሌላ ቦታ ሳንሄድ እዛው ትረስትድ የሆነው ባይናንስ አፕሊኬሽን ላይ ሆነን ስቲል መግዛት የምንችለው የሚለውን በዛሬ ቪዲዮአችን አሳያችኋለሁ። በዚህ ሰዓት በጣም ብዙ ስካመሮች እኛ በውስጥ መስመር እንገዛለን እንሸጣለን እያሉ በጣም ብዙ ሰዎችን ስካም እየሰሩ ስለሆነ በጣም ጥንቃቄ ማድረግ ይኖርባቸዋል ማለት ነው። እኔ በዛሬ ቪዲዮአችን ከባይናንስ አፕሊኬሽን ሳንወጣ እዚሁ ባይናንስ አፕሊኬሽን ላይ ሆነን እንዴት ዩኤስዲቲ መግዛት እንደምንችል ሙሉ ቪዲዮን የማሳያችሁ ይሆናል ማለት ነው። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። በቀጥታ ወደ ዛሬ ቪዲዮ እናልፋለን። እንዲሁም ቴሌግራም ቻናላችን ጆይን ካላደረጋችሁ አዳዲስ መረጃዎች ሲኖሩ ቴሌግራም ቻናላችን ላይ ነው አፕሎድ የምናደርገው። ቻናሉን ጆይን በማድረግ አዳዲስ መረጃዎችን ቶሎ በፍጥነት ማግኘት ትችላላችሁ ማለት ነው። በቀጥታ ወደ ቪዲዮአችን ስናልፍ መጀመሪያ ባይናንስ አፕሊኬሽን ላይ እንገባለን ማለት ነው። ከዛም በኋላ ፒቱፒ የሚለው ሚኒ አፕ ውስጥ እንገባለን። እዛ ውስጥ ከገባን በኋላ እዚህ ጋር እንደምታዩት አሁን የኢቲቪ ምንም አይነት ኤዲ ፖስት የተደረገ የለም ማለት ነው። እና አሁን ምንድነው የምታደርጉት እናንተ ከስር ቻት የሚላለ ቻት ውስጥ ትገባላችሁ። እዚህ ጋር ቻት ላይ የሚቀመጠው ከዚህ በፊት ባይናንስ ላይ ፒቱፒ ከመዘጋቱ በፊት የገዛናቸው እንዲሁም የሸጥንላቸው ሰዎች ቻት ይቀመጣል ማለት ነው። እነሱን ኦልድ ቻቶች ተጠቅመን ነው አሁን እንደ አዲስ ባይ የምናደርገው ወይ ሴል የምናደርገው ማለት ነው። እንዴት አድርገን መግዛት እንደምንችል በመጀመሪያ ላሳያችሁ። አሁን ለምሳሌ እዚህ ጋር ሂር ዊ ጎ የሚላለ ከዚህ በፊት 2 ጊዜ ከዚህ ሰውዬ ጋር ተገበያይቻለሁ። እንዲሁም ወደ ታች ወረድ ብለን ሌላ ባሳያችሁ ማለት ነው። በጣም ብዙ የገዟቸው እንዲሁም የሸጥኩላቸው ብዙ ሰዎች እዚህ ጋር አሉ ማለት ነው። እና ከነዚህ ውስጥ አሁን ለምሳሌ እኔ ለእናንተ ለማሳየት ከአንዱ ላይ ገዝቼ ማሳያችሁ ይሆናል ማለት ነው። አሁን ለምሳሌ እዚህ ጋር ክሪፕ የሚባል ሰው አለ። እሱን ፕሮፋይሉን ከላይ ትጫናላችሁ። እሱን ከተጫናችሁ በኋላ እዚህ ጋር ፒቱፒ ኢንፎ የሚል አለ። ፒቱፒ ኢንፎ የሚለውን ትነኩና አሁን ላይ እየተገበያየ ነው ወይስ አይደለም የሚለውን እናያለን ማለት ነው። መጀመሪያ ፎሎ እናደርገዋለን። እዚህ ጋር ፎሎ የሚል አለ። ፎሎ የሚለውን ትጫናላችሁ። ፎሎ ካላደረጋችሁት ከዛ ሰውዬ ጋር ቻት ማድረግ ስለማትችሉ ማለት ነው። ፎሎ ካደረጋችሁት በኋላ እዚህ ጋር እንደምታዩት 30 ዴይስ የሚል አለ። 30 ዴይስ ውስጥ ምን ያህል ትሬዶችን አድርጓል ይህ ሰው የሚለውን ዳታ ፊት ለፊት እንደምታዩት 29 ትሬዶችን አድርጓል በዚህ 30 ቀን ውስጥ። እንዲሁም 100% ኮምፕሌሽን ሬት አለው። ሁሉንም ትሬዶች በተሳካ ሁኔታ ነው ያጠናቀቀው። እንዲሁም ከ13 ሰዓት በፊት ኦንላይን ነበር፣ አሁን ላይ ኦንላይን አይደለም ይላል። እና እንደዚህ እናንተ ዳታዎችን እየገባችሁ ከዚህ በፊት የተገበያያችሁትን ሰው ዳታ ትመለከታላችሁ። አሁን ለምሳሌ እኔ ይህን ሰውዬ ከፈለኩት ሄይ ብዬ እልክለታለሁ። ከዛ በኋላ ዩኤስዲቲ ካለው እዚሁ ቻት ላይ እጠይቀዋለሁ ማለት ነው። ከዛም በኋላ እዚሁ ባይናንስ አፕሊኬሽን ላይ በስክሩ ሲስተም ተጠቅመን መግዛት እንዲሁም መሸጥ እንችላለን። እሱን ደግሞ አሁን ገዝቼ የማሳያችሁ ይሆናል። እዚህ ጋር ይሄኛውን ኤዲ ላሳያችሁ። ይሄኛው ዩዘር ፎሎ አድርጌዋለሁ። ሄይ ብሮ ብዬ ልኬለት እንደምታዩት ኤዲ ልኮልኛል ማለት ነው። ፕራይቬት ኤዲ ነው የሚባለው ይሄኛው። በ185 ብር ቴሌብር ላይ አስተላልፌለት ቀጥታ ከዚህ ሰውዬ መግዛት ትችላለሁ። በኢትዮጵያ ብር ማለት ነው። እንደምታዩት በብር ነው እዚህ ጋር ከረንሲው ላይ የሚቆጥረው ማለት ነው። ምንድነው የምናደርገው? እዚህ ጋር ኤዲውን አንድ ጊዜ ክሊክ እናደርግበታለን። ከዛ በኋላ ቀጥታ ኤዲውን ይከፍትልናል ማለት ነው። የስንት ብር ነው መግዛት የምትፈልጉት ይላቸዋል። ከ500 እስከ 100 ምናምን ሺህ ብር ሊሚት አለው መግዛት የምትችሉት ማለት ነው። የምገዙት በ185 ብር ነው። እዚህ ጋር እኔ አሁን የ38 ዩኤስዲቲ የ7000 ብር ነው የፈለኩት ማለት ነው። እሱን 38 ዩኤስዲቲ ብዬ አስገባለሁ ማለት ነው። ከዛ በኋላ እዚህ ጋር ፕሌስ ኦርደር እለዋለሁ። ቀጥታ ኤዲውን ወደ እሱ ይልክለታል። ከሱ አካውንት ላይ $38 ስክሩ ሲስተም ሆልድ ያደርጋል ማለት ነው። ከዛ በኋላ እናንተ ቀጥታ ይህንን የፔመንት ተጠቅማችሁ መንገድ ተጠቅማችሁ ክፍያውን ትፈጽማላችሁ። በቴሌብር ነው የሚለው ያው ካሽ አውት ዊዝድሮ ቪያ ኤጀንት በሚለው በሱ መንገድ ነው እንዲላክለት የፈለገው። ቀጥታ በኤጀንት ኮዱ ገንዘቡን አስገባለታለሁ ማለት ነው። ይኸው እንደምታዩት እዚህ ጋር አሁን ገንዘቡን መጠን 7041 ብር ይላል። 7041 ብር ከ1 ሳንቲም አስገባለታለሁ ማለት ነው። ከዛም እሱን ካስገባው በኋላ ዊዝድሮ እለዋለሁ።
ዊዝድሮ ስለው ያው ቀጥታ ወደሱ ትራንስፈር ያደርግለታል። ትራንስፈር ካደረገ በኋላ ያው ሪሴቱን ፊት ለፊት ያመጣላችኋል። እሱን ስክሪንሹት ታደርጋላችሁ ማለት ነው። ከዛም ስክሪንሹት ካደረጋችሁ በኋላ አፕሎድ ፔመንት ፕሩፍ ትሉታላችሁ። ከዛም በኋላ እዚህ ጋር ያነሳችሁትን ስክሪንሹት አታች ታደርጉና ከስር ቲክ አድርጋችሁ ትራንስፈር ኖቲፋይ ሴለር የሚለውን ትጫናላችሁ። ቀጥታ ገንዘባችሁን ያስተላለፋችሁበትን ሪሴት ወደ እሱ ይልከለታል ማለት ነው። ከዛ በኋላ ቼክ ኤንድ ሪሊዝ ብዬ ልላክለት። ከዛ በኋላ የገባውን ገንዘብ ቼክ ያደርግና እንደ ኖርማል ፒቱፒ ከዚህ በፊት ባይናንስ ላይ እንደምትገበያዩት በዛ መልኩ ቼክ አድርጎ እሱ ሪሊዝ ያደርግላችኋል። እዚህ ጋር እሱ አልክም ምናምን ካላችሁ ቀጥታ ባይናንስ ላይ ሪፖርት ማድረግ ትችላላችሁ። እስካሁን ባይናንስን ስንጠቀም ነበር። አሁንም ከዚህ በኋላም ባይናንስን ተጠቅመን ትሬድ ማድረግ እንችላለን ማለት ነው በዚህ መልኩ እና አሁን የተወሰነ ደቂቃ እንጠብቀዋለን ቼክ የሚያደርግበት እንዲሁም ሪሊዝ እስከሚያደርግልን ማለት ነው። እና ይህንን ሲስተም ተጠቅማችሁ መግዛት እንዲሁም መሸጥ ትችላላችሁ ማለት ነው። እና ከዚህ በፊት እናንተ ቻት ላይ ያወራችሁት ሰው ከሌለ እንዲሁም የምታውቁት ትሬደር ከሌለ እኛ ቴሌግራም ቻናል ላይ የእኛን ኤዲ ፖስት እናደርግላችኋለን። እሱን ኤዲ ተጠቅማችሁ ወደ ባይናንስ ሪዳይሬክት ያደርጋችኋል። እዛው ባይናንስ አፕሊኬሽን ላይ ከኛ መግዛት እንዲሁም መሸጥ የምችሉበትን ሲስተም እናመቻችላችኋለን። ነባ አፕ ብላችሁ ቴሌግራም ላይ ሰርች አድርጉና ቻናላችንን ጆይን አድርጉ። እዛ ላይ ፖስት እናደርግላችኋለን የእኛን ኤዲ። በሱ ተጠቅማችሁ ከኛ መግዛት እንዲሁም መሸጥ ትችላላችሁ ማለት ነው። እንደምታዩት አካውንቴ ላይ ያው $38 ገብቷል ማለት ነው። በዚህ መልኩ መግዛት የምንችልበት ሁኔታ ስቲል አለና ይህንን መንገድ ተጠቅማችሁ ግዙ። ሌላ የተለያዩ ፕላትፎርሞች ላይ በማይሆን ዋጋ ፖስት እየተደረገ ነው። አንዳንዶቹ ላይ ደግሞ በጣም እስካም እየተሰሩ ነው ሰዎች። እንዲሁም ደግሞ በውስጥ መስመር አናግሩን ከኛ ግዙ ምናምን የሚሉ በጣም ብዙ ስካመሮች ስለበዙ በጣም ትልቅ ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ለዛሬ ያቀረብኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። በቀጣይ አሪፍ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ይመቻችሁ። ቻው